አብዛኞቻችሁ ከምትጠይቁኝ ጥያቄ መሃል ይሄ አንደኛው ጥያቄ ነው ማለት ነው። አብዛኞቻችሁ የኢሜይላችሁን ዩዘር ኔም መቀየር ትፈልጋላችሁ። ዩዘር ኔማችሁን በተለያየ መንገድ እናንተ ሳታውቁት ሰዎች ከፍቶላችሁ ሊሆን ይችላል፣ ማለት ስልክ ቤት ተከፍቶላችሁ ሊሆን ይችላል፣ ወይ ደግሞ እናንተ አከፋፈቱን በደንብ ሳታውቁት ራሳችሁ ከፍታችሁት። ነገር ግን ዩዘር ኔሙን ማትፈልጉት ከሆነና መቀየር የምትፈልጉ ከሆነ እንዴት እንደምትቀይሩ ነው ማሳያችሁ ማለት ነው። ይህ ነገር ከዚህ በፊት አይቻልም ነበር፣ ነገር ግን አሁን ጉግል ዩዘር ኔማችንን እንድንቀይረው ፈቅዶልናል ማለት ነው። እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ልክ እንደዚህ አይነት ተመሳሳይ ቪዲዮዎችን በዚህ ቻናል ስለምለቅ ማለት ነው ሰብስክራይብ ማድረጋችሁና እንዲሁም ደግሞ ይህ ቪዲዮ ደግሞ የበለጠ ለሰዎች ተደራሽ እንዲሆን ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። ስቴፖቹን ላሳያችሁ። ኦኬ ጋይስ፣ በመጀመሪያ ወደ ኢሜይላችሁ ትገባላችሁ። ከዛም በኋላ እዚች ጋር የራሳችሁን ፕሮፋይል ትነኩታላችሁ። ከዛ እንደምታየው ማኔጅ ዮር ጉግል አካውንት የሚል አለ፣ እሱን ትነኩታላችሁ። ከዛም በኋላ ፐርሰናል ኢንፎ የሚል አለ፣ ፐርሰናል ኢንፎ የሚለውን ትነኩታላችሁ። ከዛም በኋላ ኢሜይል የሚል አለ፣ ኢሜይል የሚለውን ትነኩታላችሁ። ጋ የስልካችሁ ፊንገር ፕሪንት ገቡለት። ከዛም ዩዘር ኔሙን መቀየር የፈለግነውን ኢሜይል እንነካዋለን። እዚህ ጋር ቼንጅ ጉግል አካውንት ኢሜይል የሚለውን ትነኩታላችሁ። ከዛም በኋላ እንደምታዩት ማለት ነው እዚህ ጋር ቼንጅ ማድረግ ትችላላችሁ። ከዛም በኋላ የምትፈልጉትን ዩዘር ኔም ትሰጡታላችሁ። እኔ የምፈልገውን ዩዘር ኔም ልስጠው። የምትፈልጉትን ከሰጣችሁት በኋላም እንደምታዩት ቼንጅ ኢሜይል የሚል አለ። ቼንጅ ኢሜይል የሚለውን ነክተን እንቀይረዋለን ማለት ነው። እዚህ ጋር ማወቅ ያለባችሁ አንድ ነገር ኢሜይላችሁን ስትቀይሩት ማለት ነው በ12 ወር አንዴ ወይም በአንድ ዓመት ነው ማለት ነው መቀየር የምችሉት። እዚህ ጋር የስ ቼንጅ ኢሜይል የሚለውን እነካዋለን። ኦልሬዲ ኢሜይላችሁን በዚህ መንገድ ቼንጅ አርግታችሁታል ማለት ነው። ለሁላችሁም ተመችቷችኋል ብዬ አስባለሁ ማለት ነው። ምን ይስተካከል እንድጨምረው የምፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ልክ እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ይሄን ቻናል ሰብስክራይብ ማድረጋችሁን ሜክ ሹር ማለት ነው። ሌሎች እንድሰራችሁ የምትፈልጉትን ነገር ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ የምሰራላችሁ ይሆናል።